ሰው ለሰው ቢፋቀር ምነው ሰው ለሰው ቢፋቀር ምነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የማምላክ የቅድስት ድንግል ማርያም ወዳጆች በወደደና ባከበረን በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን እስከ ሰዓት ደረሳችሁ? አሜን። የኃያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ ክብር ምስጋና ይድረሳት። አሜን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በተሰጣችሁ ጸጋ ክብር ምስጋና ይድረሳቸው። እንኳን ተከብሮ ለሚውሉ ቅዱሳን መላእክቶች ዓመታዊ የሆነ ወርሃዊ ክብረ በዓል በሰላም አደረሳችሁ አደረሰን። አሜን። እግዚአብሔር አምላክ ኢትዮጵያን ሀገራችን ሰላም ያደርግልን። እነሆ መንፈሳዊ ስነ ጽሑፍ ይዤ ቀርቤያለሁ። የስነ ጽሑፍ ርዕስ የሚያስፈራኝ ማን ነው? ከጅማሬው እስከ ፍጻሜ አብራችሁን ቆዩ። በቅዱስ ዮሐንስ አፈወርቅ የተጻፈ። የውሃዎች ማዕበልና ወጀብ በእኛ ላይ ቢነሳ እኛ ግን መስመጥን አንፈራም፣ በጽኑ ዓለት ላይ ቆመናልና። ውቅያኖስ ወጀቡ ቢያስነሳ ዓለቱን መስበር አይችልም። አውሎ ንፋሳትን ቢነሱ ኢየሱስ ያለበትን ጀልባ ማስጠም አይችሉም። የሚያስፈራም ማን ነው? ሞት ነው። ለእኔ ሕይወት ማለት ክርስቶስ፣ ሞትም ጥቅም ነውና ስደት ግዞት ምድርና መላው ለእግዚአብሔር ናት። ስለ ሌሎቹ ቁሳቁሶች ነው። ወደ ዓለም ምንም እንኳ አልመጣንምና አንዳችም ልንወስድ አንችልም። በዓለም ላሉ ነገሮች ያለኝ ንቀት ብቻ ነው። የዓለም በረከቶችን ሳስተውላቸው ያስቁኛል። ድህነትን አልፈራም፣ የባለጠጋ ምኞት የለኝም። ሞትን አልፈራም፣ ለእናንተ ጥቅም ካልሆነም ለመኖር አልጓጓም። ጓደኞቼ ሆይ አሁን ስላለው ሁኔታ ልበ ሙሉ እንድትሆኑ ላጠናክራችሁና ላበረታታችሁ ፈልጋለሁ። ጌታ ሁለትም ሦስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለውን አልሰማችሁትምን? ብዙ ሰዎች በጋራ በፍቅር ተሰብስበው ሳሉ ከመካከላቸው እርሱ አይገኝምን? እኔ ቃል ኪዳኑ አለኝ፣ በራሴ ጥንካሬ አልመካም። የጻፈው አለኝ እና ለእኔ ሙርክዜ ደህነቴ የሰላም መደቤ ነው። ዓለሙ በሙሉ ቢታወክ ቃል ኪዳኑን ይዣለሁና መልእክቱን አነባለሁ። እሱ የመጠበቂያ ግንብና ምሽጌ ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለን። ይህ እንዴት ያለ መልእክት ነው! እንዳውስ ክርስቶስ ከኔ ጋር ከሆነ የሚያስፈራኝ ማን ነው? የባህሩ ወጀብና አውሎ ቢነሳ የልዑላኑ ቁጣ በእኔ ላይ ቢነሳ ለእኔ ከሸረሪት ድር ያነሱ ናቸው። በእርግጥ ወንድሞቼ ሆይ እኔ ስለ እናንተ በዚያ አለው። ሁልጊዜ ጌታ ሆይ ያንተ ፍቃድ ይሁን፣ ይሄ ማህበር ወይ የኔ ሐሳብ ሳይሆን አንተ ምን እንዳደርግ ትፈልጋለህ እላለሁ። ይሄ ለእኔ ከፍ ያለው ማማ የማይነቀነቅ አለቴና ዘንጌ ነው። እግዚአብሔር አንድን ነገር ከፈለገ እንደ ፍቃዱ ይሁን። እርሱ በዚህ እንድንቆይ ከፈለገ አመሰግናለሁ።
እርሱ ወደ ሌላ ስፍራ ከወሰደኝም ምስጋናዬ አይቀንስም። እኔ ባለሁበት እናንተ በዛ አላችሁ፣ እናንተ ባላችሁበት እኔ በዛ አለሁና እኛ አንድ አካል ነን። ራስ አካል ከራስ ተለይቶ እንደማይኖር ርቀት ቢለያየንም ፍቅር ግን አንድ አድርጎናል። ሞት እንኳ ቢሆን ሊያየን አይችልም። ሥጋዬ እንኳን ቢሞት ነፍሴ ግን ሕያዊ ሆና እናንተን ሕዝቦቼን ትንከባከባለች። እናንተ የሀገሬ ዜጎች፣ አባቶቼ፣ ወንድሞቼ፣ ልጆቼ፣ የአካሌ ክፍሌ ናችሁ። ከሚታየው ይልቅ የምታበሩ እናንተ ለእኔ ብርሃኔ ናችሁ። በእኔ ላይ የሚያበራው የፀሐይ ጮራ ከእናንተ ፍቅር ጋር ሲነጻጸር ምንድን ነው? የፀሐይ ብርሃን ለምድራዊ ሕይወቱ ይጠቅማል። ነገር ግን የእናንተ ፍቅር በሚመጣው ሕይወት የሚጌጥበት ዘውዴ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የሥነ ጽሑፉ ርዕስ አስራት በኩራት መስጠት። እስከ ፍጻሜው በትህትና አብራችሁን ቆዩ። አስራት በኩራት መስጠት። መስጠት ማለት በኩራት አስራት፣ መባና ልዩ ስጦታን ለእግዚአብሔር ቤት አገልግሎት እንዲሁ ማቅረብ። ይኸውም ያለንን ነገር ሁሉ ነው። እግዚአብሔር እንደተቀበለን ማሳያና ለእግዚአብሔር ያለንን አክብሮት፣ ፍቅርና አምልኮ የመግለጫ መንገድ ነው። ስጦታ አይነቶችና ትርጉማቸው። በኩር የመጀመሪያው ከምለው ቃል ነው። በኩራት የእግዚአብሔር ነው። ዘጸአት ምዕራፍ 23 ከቁጥር 19፣ ዘሌዋውያን ምዕራፍ 23 ከቁጥር 10 እስከ 11። በኩራት መስጠት ማለት እግዚአብሔርን በነገሮቻችን ሁሉ ማስቀደም ማለት ነው። ዘኍልቍ ምዕራፍ 3 ከቁጥር 13፣ ዘዳግም ምዕራፍ 15 ከቁጥር 19። የበኩራት ስጦታ ትእዛዝ ነው። ዘጸአት 13 ቁጥር 2፣ ዘዳግም 26 ቁጥር 2። የመጀመሪያውን ስንሰጥ ያለን ነገር ይባረክልናል። አንደኛ ሳሙኤል ምዕራፍ 2 ከቁጥር 20 እስከ 1። አስራት ዘፍጥረት ምዕራፍ 14 ከቁጥር 20፣ ዕብራውያን ምዕራፍ 7 ከቁጥር 4 እስከ 5። አስራት በብሉይ ኪዳን ከ10 1 እጅ ማለት ነው። ዘፍጥረት ምዕራፍ 28 ከቁጥር 22። አስራት በአዲስ ኪዳን ግን ከ10 1 እጅ ባለፈው በዘራኸው ልክ ነው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 6 እስከ 7። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሚልክያስ ምዕራፍ 3 ከቁጥር 8 እስከ 10። አስራት የሚሰጥ ወይ የሚያስገቡ ሰዎች በታማኝነት የእግዚአብሔርን ንብረት መልሰው ለእርሱ የሚሰጡ ናቸው። ዘዳግም ምዕራፍ 14 ከቁጥር 22 እስከ 23። አስራትን በማስገባት ወይ በመስጠት ውስጥ በረከት አለው። ሚልክያስ ምዕራፍ 3 ከቁጥር 8 እስከ 10። መባ እግዚአብሔር ለእኛ የሰጠን ገቢ አስራት አውጥተን ከሚቀረው ድርሻችን ላይ ለወንጌል ሥራ፣ ለድሆች መረጃ፣ ለቤተ ክርስቲያን አጠቃላይ እንቅስቃሴ የሚሰጠው ስጦታ ነው። ይህ አይነቱ ስጦታ ከልብ ደስታ በራሳችን ውሳኔ በአቅማችን መጠንና ከዚያም በላይ የምንሰጠው ይሆናል። ዘጸአት ምዕራፍ 25 ከቁጥር 1 እስከ 5፣ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 2፣ ዘጸአት ምዕራፍ 34 ከቁጥር 20። የፍቅር ስጦታ ለእግዚአብሔር ቤት ሥራና ለእግዚአብሔር አገልጋዮች ፍቅርን ለመግለጽ የሚሰጥ ሲሆን በተለያዩ ግዛቶች ሊደረግ ይችላል። ሐዋርያት ምዕራፍ 11 ከቁጥር 27 እስከ 30፣
ፊልጶስ ምዕራፍ 4 ከቁጥር 16 እስከ 18። የምንሰጥበት ምክንያትና ዓላማ እግዚአብሔር እንድንሰጥ አዟል። ዘጸአት ምዕራፍ 25 ከቁጥር 1 እስከ 5፣ ዘሌዋውያን ምዕራፍ 25 ከቁጥር 31፣ ዘኍልቍ ምዕራፍ 18 ከቁጥር 1b። ስጦታችን የእግዚአብሔርን መንግሥት የመስፋፋት ሥራና የእግዚአብሔር አገልግሎት ነው። የእግዚአብሔር አገልግሎት ላይ የሚውል ነው። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 4 እስከ 14፣ ሁለተኛ ቆሮንቶስ ምዕራፍ 8 እስከ 4፣ ፊልጵስዩስ ምዕራፍ 4 ከቁጥር 15 እስከ 18። በመስጠት እግዚአብሔርን እናከብራለን፣ እናመልካለን። ምሳሌ ምዕራፍ 3 ከቁጥር 9 እስከ 10። መስጠት የእግዚአብሔርን በረከት እንለማመዳለን። ሚልክያስ ምዕራፍ 3 ከቁጥር 10 እስከ 12፣ ሉቃስ ምዕራፍ 6 ከቁጥር 10። በመስጠት ለእግዚአብሔር እንሆናለን ወይ አናስርቀውም። ሚልክያስ ምዕራፍ 3 ከቁጥር 8 እስከ 10። እንዴት መስጠት እንዳለብን የምንሰጠው አስቀድመን ራሳችንን ለእግዚአብሔር በመስጠት ነው። ሮሜ 12 ከቁጥር 1፣ ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 5። የምንሰጠው በሐዘን ወይም በግድ ሳይሆን በደስታ ነው። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 7። የምንሰጠው እንደ ገበያችን ብቻ ሳይሆን ከጉድለታችንም ጭምር መሆን አለበት። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 5። የምንሰጠው ለሰዎች ለመታየት መሆን የለበትም። ማቴዎስ ምዕራፍ 6 ከቁጥር 1። የምንሰጠው በስጦታችን ለመመካት መሆን የለበትም። ሉቃስ 1። ከስጦታዎቹ ስለ ስጦታ ያስተማረንና አስቀድሞ ያሳየን ራሱ እግዚአብሔር ነው። ከስጦታዎች በላይ የሆነውን ስጦታ ለሰው ልጅ ሰጥቷል። ዮሐንስ ምዕራፍ 3 ከቁጥር 16 እስከ 30፣ ሮሜ ምዕራፍ 8 ከቁጥር 32። ይህ በምድራዊ ቃላት ሲገለጽ የማይቻል ስጦታ ላመኑት ሁሉ የዘላለም ሕይወት እንዲያገኙ አድርጓል። ቤተ ክርስቲያን ይህንን የምስራች ለዓለም ሁሉ ለማድረስ እንዲችልና የእግዚአብሔር ቤት ሥራ እንድትሰራ አማኞች የታዘዙትን የፈቀዱትን ስጦታ ለወንጌል መስጠት አለባቸው። ለዛሬ ይዤ የቀረብኩት ስነ ጽሑፍ በዚህ ተጠናቋል። ብዙ እንደተማራችሁበት ተስፋ አደርጋለሁኝ። በትህትና አብራችሁኝ ስለቆያችሁኝ ከልብ አመሰግናለሁኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።